ልብሱ የሚያምርባት የፀጉር ስታይሏ የሚያምርባት አለባበስ የሚያምርባት ብትናገር ንግግሯ የሚያምርላት ቀልዷ የሚያምርባት መንፈሳዊ ህይወቷ የሚያምር ስትሰራ ስራ የሚያምርባት የእጇ ነገር የሚጣፍጥላት ብትነግድ የምታተርፍ በቃ እግዚአብሔር ይባርካት አለች ሁሉ ነገር የሚያምርላት በቃ ብትገባ የገባችበት ቦታ ላይ የመወደድን ጸጋ ያላት ብታገባ ለትዳሯ ሞገስ የምትሆን ወልዳ ለልጆቿ እናት መሆን የምትችል ለጎረቤት እረፍት ሰላም መሆን የምትችል ለወገን ለማታውቀው ባዳ እንኳን መሆን የምትችል ለወንዶች ወንድም መሆን የምትችል ለሴቶች እህት መሆን የምትችል ለማታውቀው ሳይቀር የሚገርም ፍቅር የምታሳይ የምትገርም ሴት አለች ሁሉ ነገር የሚያምርባት እግዚአብሔር ይባርካት የእግዚአብሔርን የመወደድ ጸጋ ያላት ማለት ነው። ይሄ ከእግዚአብሔር ዘንድ የሚገኝ ጸጋ እንጂ ዝም ብሎ በእንትን የሚመጣ አይደለም። በተቃራኒው ደግሞ አለች የተባረከች ሰነፍ ብትሰራ ስራ የማያምርባት ብትሰራ ምግቧ የማይጣፍጥላት ጸሎት የማይሆንላት ንግድ የማይሆንላት ምን የማይሆንላት ከባሏ ጋር ተከባብራ ለመኖር በቃ አቅም የሌላት ለመጸለይም ጉልበት የሌላት ራሷን ዝቅ አርጋም ለመማር በቃ የፈረንጅ አበሻ እችላለሁ ብላ ከመፎከር ውጪ ጎንበስ ብላ አንድ ነገር ለመስራት አቅም የሌላት ሰነፍ ሴት ይላታል መጽሐፍና እንዲህ አይነት ደግሞ ሰነፍ ሴት አለችና መታደል ነው በነገራችን ላይ ከፈጣሪ ዘንድ ይሄ ዝም ብሎ በእንትን የሚገኝ አይደለም። እግዚአብሔር ለሚወደው የሚሰጠው ጸጋ ነው። ብልህ ሴት በቃ የተባረከች ሴት የምትባለው ያቺ ሴት ነው ያ ነገሩ የሚያምርላት። ይሄን ግን ስላችሁ የተባረከች ያቺ ናት ብቻ ማለት አይደለም። ነገር ግን ሰነፍ ሴቶችና በጣም ብርቱ ሴት አለች ሁሉ ነገር የሚያምርባት ጥርሷ ብትሉ አፍንጫዋ ብትሉ ጽዳቷ ብትሉ አለባበሷ ብትሉ ስነ ስርዓቷ ብትሉ መንፈሳዊ ህይወቷ ብትሉ ሚስት መሆንን ስትችልበት እህት መሆንን ስትችልበት እንግዳ ተቀባይ መሆንን ስትችልበት እንዲህ አይነት ሴት አለች እግዚአብሔር የሰጣትና አለች።